ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አዲስ ነገር ነው ይዤላችሁ መጣሁት። በቴሌግራም ላይ እየተላከ ያለ የሐሰት ሊንክ አለ። ምን የሚል ነው? የፕሪሚየም የነፃ ምዝገባ አግኝተዋል የሚል ማለት ነው። እንግዲህ ሊንኩን የዌብሳይቱን ሊንክ አሳያችኋለሁ ማለት ነው። ከዚህ በተጨማሪ ደግሞ እንዴት መከላከል እንደምንችል ሴታፑን አሳያችኋለሁ። ቴሌግራም ገብቼ ማለት ነው። እንግዲህ የተላከልኝን ወይም በየግሩፑ አሁን ላይ እየተለቀቀ ያለውን ሊንክ ነው ማሳያችሁ ማለት ነው። እዚህ ጋር አለላችሁ። ይሄኛው እኔ የጻፍኩት ነው ሜንሽን ያደረኩት ማለት ነው። እንግዲህ ፕሪሚየም የደንበኝነት ምዝገባ አግኝተዋል ይላል። ይሄኛው ሰው አሁን ለምሳሌ ወንድሙ ማቴዎስ የሚባለው ሰው ሀክ የተደረገ ነው። ከዚህ ማለት ሀክ የተደረገ ነው። ልክ ሀክ እንዳደረጉት ምንድን የሚያደርጉት ልጁ አካውንት ይጠፋል። ከዛም በኋላ እነሱ ለፈለጉበት አላማ ይጠቀማሉ ማለት ነው። እንግዲህ እዚህ ጋር እንደምታዩት ምንድነው የሚለው 39,000 ከምናምን ቪው ያገኘ ነው በአንድ ሰው ስም የተፖሰተ ማለት ነው። እንግዲህ ምን ያክል ግሩፕ ውስጥ ወይም እየተለቀቀ እንዳለ ማወቅ አለባችሁ ማለት ነው። እንግዲህ እዚህ ጋር ያለውም ሰውዬ ቀጣይ ሁለተኛውን ሰውዬ እንደዚህ የተዘረፈ ነው ማለት ነው። እዚህ ጋር ማለላችሁ በነፃ የቴሌግራም ፕሪሚየም ያገኙ የሚል ነው ማለት ነው። እንግዲህ እዚህ ጋር ያለው ሊንካቸውን እና እዚህ ጋር ያለው ሊንካቸውን አሁን ዲፍረንሱን ላሳያችሁ። እችን ጫን አድርጋችሁ ብትይዟት እችን ማለት ነው ጫን አድርጋችሁ ብትይዟት አያችሁት። እንግዲህ እዚህ ጋር ያለውን እዩት። እንግዲህ እዚህ ጋር ያለውም የራሱ ነው ካት ይቀየራል ማለት ነው። C7 እያለ እንግዲህ እንደምታዩት እዚህ ጋር ያለው ኖርማሊ የፕሪሚየም ቦት ሊንካቸው ነው። ግን ከስር ጫን አድርጋችሁ ከነካችሁት እንደዚህ አይነት ሊንክ ነው። እባካችሁ እንደዚህ አይነት ሊንኮችን ነክታችሁ እንዳትገቡ። አሁን ለምሳሌ እዚህ ጋር እኔ ልግባና ለምሳሌ ቆይ ቴሌግራሜ ትዊተር ቬሪፊኬሽን አብርቷል አላበራም የሚለውን በደንብ ልየው። መጀመሪያ ላይ ቱ ስቴፕ ቬሪፊኬሽን ኦፍ እንግዲህ አሁን ገብቼ ላሳያችሁ ምን እንደምሰሩ ማለት ነው። እሺ ነክቼ ገባሁኝ። ሊንካቸውን ኦፕን ብዬ እገባለሁ። እንግዲህ እንደምታዩት በጣም ደስ የሚል የፕሪሚየም ሎጓቸው ነው የተጠቀሙት ማለት ነው። እንግዲህ ይህን ቴሌግራምን ዳውንሎድ አድርግ ይላል እና ኦፕን ቴሌግራም ይላል ማለት ነው። እዚህ ጋር ያሉት ዌብ ነው የሰሩት። እንግዲህ ከዛም በኋላ ኦፕን ቴሌግራም ብዬ እገባለሁ። እንግዲህ ኦፕን ቴሌግራም ብዬ ከገባሁኝ በኋላ ምንድን የሚያሳየው ሳይኒን ስልክ ቁጥርም ጻፍ ይላል ማለት ነው። 8 ብዬ ገባኝ። በኋላ አውቶማቲካሊ እንትን እንዳደርግ ቼክ ለማድረግ ነው ባይዘይ። ይሄው ምን ይላል? we have sent you a message in a telegram with the code ይላል ማለት ነው። እንግዲህ በዚህ አይነት ኮድ እንልካለን። ቴሌግራም ላይ ይላካል። ከዛም በኋላ የሚሰጡትን ኮድ አምጥታችሁ እዚህ ከተታችሁ ማለት የተሰጠውን ኮድ እኔ ዝም ብዬ ነው የጻፍኩት። ከተታችሁ ማለት ኖርማሊ ሀክ ተደርጋችኋል። ከዛ በኋላ የራሳችሁን አካውንት መጠቀም አትችሉም። ያ ማለት ደግሞ በእናንተ አካውንት ውስጥ ለእናንተ ለጓደኞቻችሁ የሆነ የማይሆን ነገር ሊልኩ ይችላሉ። ፎቶአችሁን አያጠፉም፣ ምኑንም አያጠፉም። ነገር ግን በእናንተ ስም ነው ሁሉም ነገር የምጻፈው ማለት ነው። ለጓደኞቻችሁ ስድብ ሊጽፉ ይችላሉ። የእናንተን ፕራይቬሲ ሜይቢ ዋሌት ላይ አካውንት ምናምን ካላችሁ ሊሰርቁ ይችላሉ። አሁን ኖቲፊኬሽኑ ገብቶልኛል። ቴሌግራም ላይ ገብቼ እንደገና ገብቼ ላሳያችሁ የገባውን ኖቲፊኬሽን ማለት ነው። ይኸው ቴሌግራም ሎጊን ኮድ ይሄኛውን 1860 ምናምን ብሎ ኮዱ መጥቷል። ዱ ኖት ጊቭ ዘ ኮድ ቱ ኤኒዋን ቴሌግራምም እንኳ ቢሆን አትስጡ ይላል ማለት ነው። እንግዲህ እቺን ኮድ እዛ አስገባችሁ ማለት ዳይሬክት ሀክ ተደረጋችሁ ማለት ነው። ስለዚህ በጥንቃቄ መጠቀም አለባችሁ። ሳትጠቀሙ ባን አድርጓቸው ማለት ነው። እነዚህ ፕሪሚየም የደንበኝነት ምዝገባ የሚባል ነገር የለም። እናንተ ፕሪሚየምን ዳይሬክት የምታገኙት ከየት መሰላችሁ? እንግዲህ እዚህ መታችሁ ቴሌግራም ፊቸር አካባቢ ቲፖቹ ከነዚህ ከቲፖቹ ፈልጋችሁ ፕሪሚየም ካለ ፕሪሚየሙን ኖርማሊ ከቴሌግራም ቻናል ነው የምታገኙት እንጂ እንደዚህ በየግሩፑ በጓደኞቻችሁም ሼር ቢደረግ እንዳትገቡ። አደራችሁ የምላችሁ ነገር እንዳትገቡ፣ እንዳትዘረፉ። አመሰግናለሁ። እንግዲህ ይህን ቪዲዮ ከወደዳችሁት ለጓደኞቻችሁ ሼር አድርጉላቸው። በስልክ ቢሆን ደውላችሁ ነገሩ ባን ሁሉንም አድርጓቸው። እንደዚህ አይነት ሜሴጆች ከተላኩ ጓደኞቻችሁ መስለው ይልካሉ። ሜይቢ ቅድም እንዳሳየዋችሁ እዚህ ጋር
ኦኬ ኤክሰለንስ አካዳሚ ኦኬ። እዚህ ጋር ወንድሙ ማቴዎስ የሚለው ይሄ ተማሪ ነው እና የጓደኛዬ ነው እንግዲህ የተላከው ከዚህ በፊት የኔ ቻናል ውስጥ ስለነበር በሱ ሊንክ ነው ወደዚህ የተላከው። እንግዲህ እሱ የላከ ነው ፎርዋርድ ያደረገ ነው የሚመስለው፣ ነገር ግን እሱ አይደለም፣ ተሰርቋል። አካውንቱ የተዘረፈ ልጅ ነው ማለት ነው እንግዲህ ይሄ ልጅ ማለት ነው። አካውንቱ የተዘረፈ ልጅ ነው። እዚህ ጋር ያለውም ማለት በዚህ ቻናል ውስጥ ስለነበረ በሱ አግኝተው ነው የሚልኩት ማለት ነው። ምክንያቱም ሀክ ሲያደርጉ የእነሱን ግሩፕ ምናምን አያጠፋም ማለት ነው። ስለዚህ ሀደራችሁን ይህን ግሩፕ እንዳትቀላቀሉ ለጓደኞቻችሁ ሼር አድርጉላቸው። በእናታችሁ ነፃ የፕሪሚየም ቴሌግራም ምናምን እያሉ የሚያሽቃብጡትን ነገር ባን አድርጓቸው። አመሰግናለሁ። በቀጣይ እንደዚህ አይነት ኢንፎርሜሽኖችን ወደ እናንተ እንዳደርስላችሁ ሰብስክራይብ አድርጉልኝ። አመሰግናለሁ። ቸር ሰንብቱ።